ብላለች አልፈልግም ብላለች በቃ እኔ ምንም ማድረጋለሽ ኦኬ ሰነፍ ዳወቶ ተቀበጀምቶ ተቀያማ ዲም ሁዳፊ ዲም ፍቴምቲ ከገይሱ ቢያና ያለች እዛ ጋር እንትን የምትለው ካሜራ ይዛ ይማል ማለት ለተሰራ ራይል ጂንጋ خلاص እስቲ ዝም በያት እስቲ የምታወራው ነገር ታውራ ቅዱስ ያቸው መታን ኦ ያ ዳወቶ ተቀበጀምቶ ተቀየመ ዱአ መቆዳዳ ኢንሻአላህ ረቢ ዱጋ ሀገዱ ጃዱ አይ ቆዳፊ والله سانجي توتو متان او اسوالو سنيفو ዱአዩ ቆዳፊ ማልጅ ተንጋድሰ እኔ ምኞት ምንም ምልሽ ነገር የለም እኔ ማንንም ምንም ምለው ነገር የለም ግን በኔ ምክንያት ማይሆን ጣጣ ውስጥ እንደገባሽ ይገባኛል የምር እውነቴን ነው ምልሽ ግን ብቻ በቃ ይሄ ልጅ በማያውቀው ነገር ከምሰቃይ የሆነ ነገር ሆነሽ በቃ ይሄን ነገር አግኝና ከዛ እኔንም ከዚህ ስር ውስጥ አውጪ የምር እኔ በቃ እንጃ ሁለታሽን ከፍዬ አልጨርስም ይሄን ልጅ ካወጣሽ ማለት ነው ግን ይቅርታ አድርግልኝ በጣም አንቺ ምን አደረግሽ እዚህ ጋር ሰው ጀመር የምታሰቃየው አኮነች እንደ እንትን የምትለው አው በቃ እስቲ እኔ ብቻ አላቅም ጋራባኝ ጀርትዛ አንቺ ቸርቱ አሁንም ቢሆን ብቻዬንም ቢሆን እጄ ፈልጋለሁ ችግር የለውም አሁንም ማለት ነው ግን ይሄን በቃ እና ብቻ በጣም ይቅርታ ብቻ ፈጣሪ ካንቺ ጋር አይሁንሽማ ቻው ችግር የለውም ትወጫለሽ ደግሞ ከዚህ መውጣት እቺ ሰይጣን ማላሶ ይተሰጥ እንደማቱ ተሰገገው ሲያና ጋይን እንጆን አለለልት ይወይ እንግዲህ እየፈለኩኝ ነው ያለሁት አሁን በዚህ ሰዓት በጣም ጨለማ ነው ወደ አንድ ሰዓት አካባቢ ነው እና ያሉበትን ሎኬሽን ደግሞ እየጠቆመኝ ነው ያለው ቅርብ አካባቢ ነው ያለው መሰለኝ በጣም እንትን ያልኩ ነው ያለሁት እና አሁን ላይ ደግሞ በጣም ከባድ ነው እና ቤተሰብ ያሉበትን ቦታ እየፈለኩ ነው ያለሁት ሎኬሽኑ በቅርብ ነው እየጠቆመኝ ያለው እዚህ አካባቢ ነው ግን ብቻ አላቅም እየፈለኩኝ ነው ያለሁት አሁን ላይ ደግሞ ካገኘው ካላገኘው ደግሞ ያው ራሴን ችግር ላይ እንትን ብዬ ነው የርኩ ያለሁት እና ቤተሰብ አሁን ላይ እየጠቆመኝ ያለው ሎኬሽኑ ልክ እንትን ያለበት ቦታ ነው መሰለኝ እየደረስኩ ነው መሰለኝ እኔ እንጃ ብቻ ግን ላገኘው ነው መሰለኝ ብልፍል ላገኘው ነው መሰለኝ አላቅም እየደረስኩ ነው መሰለኝ ብቻ እየፈለኩ ነው ያለሁት የእውነት በጣም ነው የሚያስፈራው በጣም ጨለማ ነው ያለው እና ውጭ ምናምን ብላኝ አባረኛለች እና ምንም ማድረግ አልችልም ብቻ እየፈለኩ ነው ያለሁት አሁን ላይ ደግሞ እየጠቆመኝ ያለው ቦታ እንትን ያለ ነው እየደረስኩ ነው መሰለኝ በጣም ያስፈራል መንገዱ በጣም ነው የሚያስፈራው ጨለማ ነው በዛ ላይ ካሜራ እንደዚህ ይዞ የምን ላይ ካሜራ ይዞ እንደዚህ እና እየደረስኩ ነው መሰለኝ እየጠቆመኝ ያለው በዚህ አካባቢ ነው እና ቤተሰብ ፈጣሪ እንረዳኝ ብቻ አላቅም የምሪ ነው ምላችሁና ባገኘው እግዚአብሔር ይርዳኛ ባካችሁ ፍጣሪ ጸልዩልኝ ብቻ እየጠቆመኝ ያለው ወደዚህ ነው እስቲ ብቻ ፈጣሪ ወይ ችግር ውስጥ ገባው ነው ማለት ነው በጣም ያስፈራል መንገዱ የእውነት በጣም ነው የሚያስፈራው በዛ ላይ ደግሞ ጨለማ ነው ካሜራ ይዞ መዞር በጣም ከባድ ነው እስቲ ወደዚህ አካባቢ ነው እየጠቆመኝ ያለው በጣም ከባድ ነው የእውነት በዚህ ጨለማ መፈለግ በጣም ያስፈራል ጨለማ ነው በጣም ጨለማ ነው ፈጣሪ ሆይ እንረዳኝ እግዚአብሔር እየጠቆመኝ ያለው ቦታ እዚህ ሰፈር እንደደረስኩ ነውና እና ቤተሰብ እየጠቆመኝ ያለው ቦታ እየደረስኩ ነው መሰለኝ የእውነት እየደረስኩ ነው ብቻ አላቅም ብቻ ይርዳኝ ጨለማ ነው በጣም የሚያስፈራው በጣም ከምላችሁ በላይ ቦታው የሚያስፈራው ነው ችግር ውስጥ ልገባ ነው ማለት ነው እኔ ብቻ እነሱን ብቻ አውጥቻቸው ችግር ውስጥ ብገባም ኖርማል ነው ችግር የለውም ብቻ ይርዳኝ ፈጣሪ ብቻ መኪናዎች ምናምን ያሉ ያስፈራል ማለት ነው እሺ ቤተሰብ እንግዲህ በዚህ ጨለማ እየተራመድኩና አጋጣሚ ያለበት ቦታ በሎኬሽኑ ሳገንትን ስለው ስልክ ነው ያገኘሁት እዚህ አካባቢ ላይ ነው ያገኘሁት እንደዚህ ይሄው ሲን ስልክ አግኝቼዋለሁ እና እዚህ ቦታ ላይ ነው ያገኘሁት ቤቱ የትኛው እንደሆነ አላውቅም ግራ ነው ገባኝ ማለት ነው መሀል ላይ ነው ያለው ሁለት ቤት ነው የምታየኝ እዚህ አካባቢ ላይ ማለት ነውና ከሁለቱ ቤት የትኛው ቤት እንደሆነ አላውቅም ብቻ ግን ስልኩ እዚህ አካባቢ ላይ ነው ያገኘሁት እዚህ ላይ ነው ያገኘሁት ግን ቤቱ የትኛው እንደሆነ አላውቅም ግራ ነው ገባኝ በእውነት ምስቱን አይታችሁ ከሆነ እኔ አላውቅም አይመለከተኝም ሂጂ ብላ ባራኛለች በዚህ ጨለማ ራሴን ሁላ መስዋዕት አድርጌ እና ራሴ ላይ የምመጣውን ችግር ሁላ እንትን ብዬ ነው ተቋቁሜ ነው እዚህ ጋር እንትን ያለሁት አሁን ስልኩን ካገኘ በኋላ ቤቱ የትኛው እንደሆነ አላውቅም ብቻ በጣም ስለደከመኝ መሀል ላይ ተቀምጬ ነው ያለሁት በጣም ጨለማ ነው በጣም ነው የሚያስፈራው ነው እና ምን ማድረግ እንዳለብኝ የትኛው ቤቱ እንደሆነ አላውቅም እዚህ ጋር አሁን መጥቻለሁ ግን የትኛው ላይ ቤት የትኛው እንደሆነ ብቻ አላውቅም ግራ ነው የገባኝ ማለት ነው ሁለት ቤቶች አሉ ከሁለት ቤቱ አንዱ ይሆናል ብዬ ተስፋ አድርጋለሁ ግን
ብቻ አላውቅም። ይሄው ሎኬሽን በቃ እዚህ ጋር ቆመዋል ማለት ነው። የለም ሲም ካርድ አለው ውስጡ ስልኩ ማለት ነው። ሲም ካርድ አለው ብቻ ኖርማል ቀንት ነው ያለው። ምን ማድረግ እንዳለብኝ የትኛው ቤት ውስጥ ማንኳኳት አለብኝ የለብኝም ብቻ አላውቅም። የአረብ ቤት ደግሞ አንኳኩቼ የአረብ ቤት ሆነስ ብዬ መሀል ላይ ቤት ተቀምጫለሁ። አጋጣሚ ጋር አረቦች ነበሩ፣ ብቻዬን አልነበርኩም። ፖሊሶች ነበሩ እና እነሱ ደግሞ የትኛው ቤት እንደሆነ አላውቅም። ብቻ ግን እንትን ለማለት ቼክ እያደረጉ ነው። ሁለት ቤት ነው ያለው። ከሁለቱ አንዱ እነሱ ይሆናል ብለው እየተጠራጠሩ ነው። ግን እስቲ ሄዶ ብቻ አላውቅም ምን ማድረግ እንዳለብኝ። እነሱ እስቲ የትኛው እንደሆነ እያረጋገጡ ነው ያለውት። ይሄን ስልክ ነው ያገኘሁት ሰፈሩ ጋር ማለት ነው። ግን ቤቱ የትኛው እንደሆነ አላውቅም። ሁለት ቤት ነው። ከየትኛው ጋር የነሱ ሌላው የትኛው ጋር እንደሆነ ብቻ አላውቅም። ይሄኛውን ስልክ ከአካባቢው ነው ያገኘሁት። ልክ ሎኬሽኑ እዛ ጋር ነው ያቆመው። ይሄው በዚህ ስልክ ሸርካውላ አለ እና ብቻ እያፈላለኩትኝ ነው ያለሁትኝ። አሁን ላይ ምን ማድረግ እንዳለብኝ ሁላ ግራ ገብቶኛል። ቡልቱፍ ነብል እዛ ላይ ደም እየተፋ ምናምን አይታችሁታል። እዚህ ጋር ደግሞ ጋዲሴ እየተሰቃየች ነው ያለችው። እሷ ደግሞ ምስቱን ሄጄ ስጠይቃት አልፈልግም፣ ልጄን አዝዬ መውጣት አልፈልግም ምናምን ነው እያለችኝ ያለችው። አሁን ላይም ደግሞ ዝም ማለት አልቻልኩም። ከአረቦች ጋር ነው እየፈለኩ ያለሁት። ፖሊሶች ምናምን እየፈለጉ ነው ያሉትኝ እና ሁሉም ሰው እየፈለጋቸው ነው። አሁንም ቢሆን ያው አሳልፋ ስታኛለች። ምክንያቱም አልፈልግም ሄደሽ አግኙ ነው እያለችኝ ያለችው። ምን ማድረግ እንዳለብኝ አላውቅም። ምክንያቱም ቤቱ የትኛው እንደሆነ ግራ ነው የምገባው። መሀል ላይ ነው የቆመው ማለት ነው። እና አሁን ላይም እያፈላለኩትኝ ነው ያለሁት። አሁንም ግዴታዬ ነው ማግኘት አለብኝ እነሱን ሁለቱንም ያሉበትን ቦታ ማለት ነው። እና ምስቱም ሲጀመርም ችግር አለባት። ምክንያቱም የእሷ እጅም አለበት መሰለኝ ነገሩ ላይ። ምክንያቱም እዚህ ጋር አሁን ባሏን አግኝቻለሁ ያለበት ቦታ እየጠቆመ ነው ሎኬሽን ብዬ እየነገርኳት አይመለከተኝም ሂጂ ውጪ ራስሽ ፈልጊ ነው ያለችኝ። እና እኔ ኬት ነው ማገኘው? እዚህ ጋር አሁን ያለበት ቦታ ደርሼ ነበር። ልክ ቤቱን የደረስኩ መስሎኝ ነበር። ቤቱ የትኛው እንደሆነ አላውቅም። መሀል ላይ ነው የቆመው። እና አሁን ላይ ብቻዬን ምን ማድረግ እንዳለብኝ ሁሉ ግራ ነው የገባኝ። በዛ ላይ ከፍዬ ነው እንትን እያልኳቸው ያለሁት እያፈላለኩትኝ ያለሁት። እና ሁሉም እኔ አላውቅም። እሷም ከፈለግሽ ሂጂ ፈልጊ ነው ያለችው። እኔ መሀል ላይ ተሰቃየሁ፣ የእውነት ተሰቃየሁ። ብቻ አሁንም ቢሆን አልተዋቸውም። እፈልጋለሁ ቡልቱፍ ያለበትን ቦታ ማግኘት አለብኝ ግዴታ። ጋዲሴንም ከዛ ስቃይ አስወጣታለሁ። ግን ምን አድርጌ እንደማስወጣ ቤቱ የትኛው እንደሆነ ብቻዬን ሳይሆን ከሰዎች ጋር እንደዚህ ካሜራ ፊት መግባት አልፈለጉም እንጂ በጣም እየፈለጉ ነው አሁን ላይ ያሉት። እና ግዴታ አሁንም ቢሆን እየፈለግን ነው እያፈላለኩትኝም ነው። እና ግን መንገድ ላይ እየተራራጥኩ ይሄን ያክል በዚህ ሌሊት በዚህ ምሽት እና ይሄን ያክል በነሱ ምክንያት መንገድ ለአስፋልት ካሜራ ይዤ ነው እዚህ ጋር እናንተ እንድታውቁ ብዬ ነው እየፈለኩ ያለሁት። ካሜራ ይዘን እዚህ ሀገር ላይ ያለንበት ቦታ ማለት ነው ካሜራ ይዘን መውጣት አንችልም። በጣም ነው የሚያስቀጣል። የምሬን ነው የምላችሁ። ይሄን ሁሉ የማደርገው ካሜራ እዛ ጋር አሁን አስወጥታኛለች። እንደፈለግሽኝ አይመለከተኝም። ባሏ ሆኖ አይመለከተኝም። ሲጀመር እዚህ ጋር እናቷ እዛ አስቀምጣ ልጄን አይመለከተኝም ከፈለግሽ እንደፈለግሽ ታድርግ ትላለች። እዚህ ጋር ደግሞ ምስቱ ጋር ስመጣ እኔ ምን አገባኝ ሂጂና ፈልጊ። እኔ እኮ እዚህ ጋር ማናቸው ምንም አይደለም። ሲጀመር ምንም አይመለከተኝም። እኔ መሀል ላይ ግን ሰው ስለሆንኩ ብቻ ያን ነገር እነሱን ላድናቸው በምለው ነው። ጋዲሴ ጋር ምንም ቢሆን አሳልፈናል፣ የሆነ ብዙ ነገሮችን አሳልፈናል። እዚህ ጋር ደግሞ ከሱ ጋር ደግሞ በትንሽ ጊዜ ጋዲሴን ፍለጋ ብለን ወጥተናል። ከሱ ጋር ጭራሽ የሚያገናኝ ነገር እኮ የለኝም። ግን እዚህ ጋር መጥቼ እሷን እንትን ስላት ከቤቷ እንደውሻ ውጪልኝ አልፈልግሽም ምናምን ብላ ነው እያባረረችኝ ያላችሁት። ሁላችሁም አይታችኋል ቪዲዮውን ብዬ ተስፋ አድርጋለሁ። እና አሁን ላይም ይሄው እንደዚያ ያደረኩ አስፋልት እየሮጥኩ ያሉበትን ቦታ ለማወቅ ሎኬሽን እንትን እያሉ የምሰቃየው ማናቸውም ሊረዱኝ አልቻሉም። የእውነት ነው የምላችሁና በጣም ነው የሚያናደው በጣም ማለት ነው። ግን እና ቤተሰብ አሁን እያወራኋቸው አጋጣሚ ማብራት ጠፋብኝ እና ቤተሰብ የማወራው ሁላ ጠፍቶብኛል አጋጣሚ